ሰላም ጤና ይስጥልን ተመልካቾቻችን እንደምን ዋላችሁ እንደምን አመሻችሁ ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን ዛሬ ልዩ እንግዳ ይዘን ቀርበናል ዶክተር ገዱ አንዳርጋቸው የቀድሞ የኢትዮጵያ የውጭ ጉዳይ ሚኒስትር የቀድሞ የአብይ አህመድ የጠቅላይ ሚኒስትሩ የብሔራዊ ደህንነት አማካሪ የአማራ ክልል ፕሬዝዳንትም ሆነው ሰርተዋል በበርካታ ክልላዊና የፌደራል መንግስት ስልጣን ውስጥ በበርካታ ኃላፊነቶች የሰሩ ናቸው ዛሬ እንግዳችን ናቸው በአማራ ዓለም አቀፍ ትብብር ከፍተኛ አማካሪ በመሆንም አሁን ባሁን ሰዓት እያገለገሉ ይገኛሉ በኢትዮጵያ ወቅታዊ ሁኔታ በአጠቃላይ በትብብሩም ዙሪያ ብዙ ነገሮችን አንስተን እንወያያለን ከኛ ጋር እንድትቆዩ እንጋብዛለን መልካም ጊዜ ተናስተልን ዶክተር ገዱ አንዳርጋቸው እንደምን ሰነበቱ እግዚአብሔር ይመስገን እንደሰነበካቶ መሳይ ደህና ነህ በጣም ነው ማመሰግነው ነት ለጥሬ ፍቃደኛ ሆነው ከአንከር ተመልካቾች ጋር ለመገናኘት እንደዚሁም በአንዳንድ ወቅታዊ ሀገሪቱ ጉዳዮች ላይ ለመወያየት ፍቃደኛ በመሆኑ በጣም ነው ማመሰግነው ዶክተር ገዱ እርሶ እንደዚህ ሲቀርቡ ብዙ ጥያቄዎች ይኖራሉ በግልም ተመልካችም የሚኖረው ጥያቄ እንዳለ ገነዘባለው ያለፈውን ነገር አሁን ብዙም ይጠቅመናል ብዬ አይደለም በዝርዝር አሁን ከዛ የከፉ ችግሮች ፈጠው መጥተዋል እውነት ለመናገር አሁን ላይ ማን ምን አደረገ የሚለው ነው በብዙዎቻችን ዘንድ ሚዛን ላይ ተቀምጦ የመመዘን ያለበት በታሪክም የሚያስጠይቀው በተለይ አሁን ላይ ኢትዮጵያ እንደዚህ አይነት ከፍተኛ የሉና አደጋ በተጋረጠባት ጊዜ ማን ምን ወሰነ ማን ከማን ጋር ቆመ የሚለው ነው ነገም ለፍርድ የሚያመቸውና ዛሬ ላይ ያለን ቁመናችን የበለጠ በነገ በታሪክ የሚያስጠይቀን ይሆናል ለማንኛውም ለውጡ መጣ አሁን ሁሉ ጊዜ የሚቆረቅረኝ ጥያቄ ላነሳ ነው ዶክተር ገዱ ለውጡ መጣ እንግዲህ የነበረውን ሁኔታ እናስተዋውሳለን በቅርበትም ስለነበርን ማለት ከታሪኩ ጋር በተለይም ደግሞ አሁን በስልጣን ላይ ያለው ጠቅላይ ሚኒስትሩ አብይ አህመድ ከነስሙም የማይታወቅ ነበር እንግዲህ መጋቢት ላይ ነው ቤተ መንግስት የገባው ወደ የካቲት ጥር አካባቢ አብይ አህመድ ማን እንደሆነም ማናችንም አናቅም እናንተ ውስጥ እዛ በፓርቲ ደረጃ ልታውቁት ትችላላችሁ ድንገት ነው መሰስ ብሎ መጋቢት ላይ ኢትዮጵያ ጠቅላይ ሚኒስትር ሆኖ የመጣው እንዴት ነው ያ ነገር የሆነው እንግዲህ እንደምንሰማው በአዴን በወቅቱ ጠንካራ ከኢህአዴግ አባል ድርጅቶች ከዋት ቀጥሎ ጠንካራ ቁመና ነበረው ህዋትንም በመጋፈጥ ከዋት ጋርም ፍጥጫ ውስጥ በመግባት በየስብሰባው ስለ ብዙ ነገሮች አጀንዳዎች ከፍተኛ ክርክር የምታደርጉ ጠንካራ ቁመና የነበራችሁ የባዴን ሰዎች ነበራችሁ ነገር ግን ለውጡ ሲመጣ ኦህዴዶች ከበላይ ሆነው ሁሉን ነገር የተቆጣጠሩበት ታሪክ ብዙ ጊዜ እንቆቅልሽ ይሆንብኛል እና አብይ አህመድ የራሳቸው ቨርዥን አላቸው የራሳቸው የሚገልጹበት መንገድ አለ የዛን ጊዜ ሌላ ታሪክም እየፈጠሩ እንዴት ወደ ስልጣን እንደመጡ ይናገራሉ ግን እናንተ በቦታው ነበራችሁና ምንድነው የተፈጠረው አብይ እንዴት ይሄን ሁሉ ነገር አልፎ ከላይ አናት ላይ ሊወጣ ቻለ ማለት እንግዲህ እሱ ብዙ ፕሮሰስ ሊኖር ይችላል የሚታወቅም ማይታወቅም ነገር ግን በእኛ በኩል በወቅቱ የነበረው ምንድነው እንግዲህ በኢህአዴግ ውስጥ ለውጥ መምጣት አለበት የሚል ጠንካራ የሆነ አቋም የነበረው ኃይል ነበር በሌላ መልኩ ደግሞ የነበረው ስታተስ ኮ እንዳለ እንዲቀጥል የሚፈልግም ኃይል ነበር ሶስተኛ ደግሞ ለውጥ መምጣት አለበት ሚል ሆኖ ነገር ግን ደግሞ በፊት የነበረውን ህብረተሰቡን ያስቀየሙት ችግሮች ብለን የምናነሳቸው እነዛ በተጠናከረ መንገድ የሚያስቀጥል ሁኔታ እንዲፈጠር የሚፈልግ አቅጣጫ ነበር አሁን ይህ ፍትጊያ የወለደው ፖለቲካዊ ሁኔታ ነበር ምናልባትም ለአሁኖቹ ታጋዮችም እና በአማራ ፖለቲካ ገበና ለሚሉ አካላት ለወደፊት ትምህርት ቢወስዱበት ይጠቅማል ብዬ የማስበው ምንድነው ያ ፍትጊያ ኢህአዴግ ውስጥ የነበረው የውስጥ ትግል ይሄ በመረ ላይ ተመስርቶ እርስ በርስ ለመተራረም ሳይሆን አንዱ ባንዱ ላይ ጥላቻ እያሳደረ እልህ ውስጥ በመጋባት ይሄ ላለመሸናነፍ አይነት የሚመስል
ሁኔታ እየተፈጠረ ሄደ። ከሁሉም በላይ ግን የፖለቲካ አትሞስፌሩን በጠቅላላ በድርጅት ውስጥም ከድርጅት ውጭም የጥላቻ ፖለቲካና እልህ ከፍተኛ ቦታ እየያዘ መጣ። ስለዚህ ምንድን ነበረ ግብግቡ? ኢህአዴግን ለማስቀጠል በተለይም ደግሞ የነበረውን ሁኔታ ለማስቀጠል ይፈልጋሉ ብለን የምናስባቸውን ኃይሎችና ለውጥ ይፈልጋሉ ብለን የምናስባቸው ኃይሎች እነዚህን ከመጠን ያለፋል አይደል? ያው እናንተም ፕሮፓጋንዳ ተጨምሮበት የጥላቻው ፖለቲካ በኢህአዴግ ውስጥ ስር ሰደደ። ፖፑሊስት የሆነ ህዝበኝነት የሆነ ከመርህ ሳይሆን ህዝበኛ የሆነ ፖለቲካ ከተለመደ የኢህአዴግ ፖለቲካ እየወጣ የሆይ ሆይታ ፖለቲካ እየሰፈነ መርህ እየጠፋ ሄደ። ስለዚህ ይሄ የጥላቻና የሆይ ሆይታ ፖለቲካ የራሱን ይህንን ማኒፑሌት ማድረግ የሚችሉ ሰዎችን የራሱን ሰዎች ፈጠረ ማለት ነው። አብይ አህመድ በጥላቻ ፖለቲካ ታዝሎ ለስልጣን የበቃ ሰው አድርጌ ነው የምወስደው። እርግጥ እኔም በተጠይቀ ብዙ አንተዋወቅም። ከዛ በፊት አብዛኞቻችን አብይን አናውቀውም። በቅርብ ግን የሚያውቁት ሰዎች ደግሞ ይሄ ሰው አገር ያጠፋል የሚል ሐሳብ ይዘው ተሟግተዋል። በዛው ይሄ ሰው አገር ያጠፋል ብለው ቦልድ በሆነ መንገድ የተከራከሩ ሰዎች ነበሩ። እንደ ዶክተር ገዱ መቼ ነው ያወቁት እርስዎ አብይን? እንደው ወደ ኋላ መለስ ብለው እንደኛ የካቲት ላይ ነው ያወቁት? ከዛ በፊት ያውቁታል ማለት በተወሰነ ፊዚካሊ ዝም ብዬ አውቀዋለሁ ከዛ በፊትም። ነገር ግን ፖለቲካ አቋሙን ውስጡ ማንነቱን በደንብ አላውቀውም። ግን የሚያውቁ ሰዎች ክርክር አድርገው ነበር። ነገር ግን ቅድም ያልኩ የጥላቻ ፖለቲካ አንዱ የሚያቀርበውን ሐሳብ ሌላው ሚዛናዊ ሆኖ በጥሞና ለመመልከት እድል የሚሰጥ ሁኔታ አልነበረም። እጅጉ በስሜት የተሞላ ፖለቲካዊ እንቅስቃሴ ነበር የነበረው። ይሄ በስሜት የተሞላ ፖለቲካዊ እንቅስቃሴ በወቅቱ በኢህአዴግ ውስጥ የነበረው ተበድለናል የምንለው ወይም ደግሞ ህዝቡ ቅሬታ የሚያነሳበት ኃይል በተለይም ደግሞ ህወሓት ላይ ያነጣጠረ ትግል ሆነ ሁሉም የሚያካሂደው እንጂ ይሄኛው ተወግዶ ሌላ ማን ይተካል የከፋ ይመጣል ይሆን ወይ ብሎ አሰላስሎ የመሄድ ሁኔታ አልነበረ። ስለዚህ ያንን የነበረ የጥላቻ ፖለቲካ በውስጣችን የነበረው ስሜታዊ የሆነ እንቅስቃሴ እና እልህም የተቀላቀለበት እንቅስቃሴን በመጠቀም በብልጣብልጥነት አብይ አህመድ ወደ ስልጣን ወጣበት ማለት ነው። እሱ በራሱ ማለት ነው የወጣው፣ እኛን ወደ ስልጣን ያመጣ ነው። ነገር ግን እልህ ነበር። መቼም ከፊት ከነበረው የተሻለ እንጂ የባሰ ይመጣል ብለን ያሰብነው ነገር አልነበረም። እንደገና ደግሞ ወደ ኋላ የተገነዘብኩት ፉሊ ሌላ ኢህአዴግን አፍርሶ ሌላ የሚያስብና ኢህአዴግን ሪፎርም የሚያደርግ ኃይል የነበረ ቢሆንም እንኳን ይሄ በስሜት ለተዋጠው ኃይል በደንብ አድርጎ በማገናዘብ ትላልነበረም በሂደትም በኢህአዴግም ውስጥ በብአዴንም ውስጥ በራሱ የጎንዮሽ ፍትጊያ እያደገ መጣ። የጎንዮሽ መጠላለፍ፣ አለመደማመጥ ሄዶ ሁላችንንም ያጠፋ አገርን ሊያጠፋ የሚያስችል ሁኔታ ወይም ደግሞ አገርን ሊያጠፋ ለሚችል ሰው እድሉን እንዲያገኝ አደረግነው ማለት ነው። የፍትጊያ የስሜት የጥላቻ እና
እርስ በርስ ያለመደማመጥ ሁኔታ እየተፈጠረ እየሰፋ ሲሄድ አንተ የምትለውን እኔ አልሰማም ወይም ደግሞ በጥርጣሬ ነው የምመለከተው። ስለዚህ እነዚህ ሁሉ ተዳምረው በኢህአዴግ ውስጥ የአመራር ለውጥ ሲደረግ እድሉን ወዳልሆኑ ሰዎች እጅ ገባ ስልጣኑ ማለት ነው። ዶክተር ገዱ እንግዲህ አንዳንድ የኦህዴድ ሰዎች እንደዚሁም በነጀዋርም የሚነሳ ነገር አለ። አብይ አህመድ የሆነ ሰዓት ላይ ብልጽግና ፓርቲን ለማቋቋም በዋዜማ ላይ ያለ ከኦህዴድ አካባቢ የመተማመኛ ድምጽ እያጣ እዛ አካባቢ ያለው ድጋፍ እየቀነሰ በተለይም ከአቶ ለማ መገርሳ ጋር በነበራቸው አንዳንድ መሻከሮች ምክንያት በኦህዴድ ዘንድ የአብይ አህመድ ድጋፍ እየቀነሰ በነበረ ጊዜ አብይ ነፍስ እንዲዘራ ያደረገው በአዴን ወይም ደግሞ በወቅቱ የነበረው አዴፓ ነው። አዴፓን ተንጠልጥሎ ነው የተረፈው እንጂ ኦህዴድ አካባቢ አልቆለት ነበር ብለው በቁጭት ያነሳሉ። ከዚህ በፊት አቶ መለስ ዜናዊ ከነ ስዬ አብርሃ ጋር በነበረው ፍትጊያ በአዴን ነው አትርፎ የአቶ መለስ ዜናዊን ስልጣን ያስቀጠለው የሚልም ታሪክ አለና ያንን ነው የተደገመው ብለው ያነሳሉ። እንግዲህ መጀመሪያ ስህተት ሰራችሁ አላወቃችሁም። በኋላ ላይ አብይ አህመድን ነፍስ እንዲዘራና ከኦህዴድ ከነበረው ድጋፍ ማጣት እናንተ ናችሁ የታደጋችሁት። እንዲህ አይነቱን ነገር ታሪክ አለ የሚያውቁት? እንግዲህ ብዙ ነገሮች ሲባሉ ሰማለሁ፣ ማናውቃቸውም የምናውቃቸው። አብይን ኦህዴድ ሊያስወግደው ብሎ ወይም ደግሞ የፈለገውን እንዳያደርግ እንቅፋት በሆነበት ወቅት ብአዴን ታደገው የሚለው የተሳሳተ ሐሳብ ነው። ከፋክት አኳያም ችግር ያለበት ነው። ምንድነው የነበረው? ያው ለውጡ እንደመጣ አንተም እንደምታውቀው ተሳታፊ ስለነበርክ ሁሉም አዲስ ዘመን መጣ ብሎ የተለየ ስሜት ፈጥሮ ነበር። የኢትዮጵያ ትራንስፎርሜሽን መጣ። እውነቱ ለመናገር እኔም አንዱ ተስፋ ካሳደሩት ሰዎች ውስጥ ነበርኩ። አብዛኛው የብአዴን ሁሉም አመራሮች በዚህ ረገድ ወደኋላ አንዳንዶቹ የተላሱ መጡ እንጂ በወቅቱ በተፈጠረው ይሄኛው የለውጥ ብአዴንን ማለት አብይን እንዲናደርገው ሳይሆን ዘንድ የነበረው አብይን እኮ የለውጥ ሙሴ አድርጎ ነው ህዝቡ፣ ዲያስፖራውም፣ የአገር ቤቱ፣ የተማረውም ያልተማረውም የነበረው በዛ ስሜት ውስጥ የተለየ ሁኔታ ነበረ ብለህ አትወስድም። እዛ የለውጥ ኃይል ከተባለው እንደውም ማን የለውጥ ኃይል ብሎ የለውጥ ኃይል የሚለውን ስያሜ ለማግኘት ይሽቀዳደም እንደሆነ እንጂ ይሄኛው አካሄድ አደናቃፊ ነው ብሎ ይሄኛው ይስተካከል ያለ ኃይል አልነበረም። በሂደት ነገሮቹ ከዛ የጫጉላ ሽር ከሚመስለው እንቅስቃሴ የወጣ ሲሄድ ህብረተሰቡ የሚያነሳቸው ጥያቄዎች አልተመለሱም። ይልቁንም ሌሎች ተጨማሪ ችግሮች እየተፈጠሩ መጡ። እንደገና ደግሞ በውስጣችንም የተለያየ አመለካከት በነገሮች ላይ ያለን አስተያየት እየተለወጠ የተለያየ መጣ። ምን መጣ? ይሄ መስተካከል አለበት። በውስጥ የሚታየው በብልጽግና ውስጥ ማለት በኢህአዴግ ውስጥ የሚታየው እንግዲህ ስቲል ኢህአዴግ ነው በዛ ወቅት የነበረው። ኢህአዴግ ውስጥ ያለው ችግር እየተባባሰ የመጣበት ሁኔታ ተፈጠረ። እንግዲህ ቅራኔዎች በዛ ውስጥ መልሰው እየመጡ እየሰፉ እያደጉ የሄዱበት ሁኔታ ተፈጠረ። ያው ጠቅላይ ሚኒስትሩ የሚበላውን ይበል የሚይዘውን ይዞ የራሱን የኔ የሚለውን ኃይል ይዞ ሄደ። ይሄ የኔ የሚለው ከአማራም አለ ከኦሮሞም አለ።
ከአንደኛው ግሩፕ አዳኝ ሌላኛው ለመለወጥ የፈለገ አልነበረም። አንዳንድ ግለሰቦች ኦህዴድም ከአማራም ቀስ እያለ ወደ ብዛቱ በተለይ ደግሞ ወደ ታችኛው ካድሬው የነገር የጥፋት መንገድ እየተከተልን ነው መታረም አለበት የሚል ሐሳብ እየያዘ የመጣበት ሁኔታ እያደገ መጣ። ይሄ እንደመጣ በሂደት የትግራው ጦርነት ተከሰተ። ያ ሁሉንም አረገበው። ከዛ የትግራው ጦርነት ደግሞ በሂደቱና ወደ ማለቁ ሲደርስሙ የተለያዩ ልዩነት ሐሳቦች እያደጉ መጡ። የነበረው ሁኔታ ይሄ ነው እንጂ ብአዴን አዳኝ ኦህዴድ ለዋጭ የሆነበት ታሪክ አላውቅም እኔ መሳይ። እንግዲህ ዶክተር ገዱም ብዙ ነገሮች የመጡ ጭንቅላቴ ውስጥ ይመላለሳሉና እንደርሱ አይነት የመጀመሪያ ደረጃ ምስክር ሲገኝ ደግሞ ታሪኩን እኔ ብቻ ሳይሆን ሌላውን ቢያውቅ ነው። እኛው በወቅቱ በነበረው ለውጥም ወደ ሀገር ቤት ገብተን የአብይ አህመድ ስልጣን እንዲጸና በሚዲያው በኩል ድጋፍ ካደረጉት የሚዲያ ባለሙያዎች አንዱ ነኝ። ይሄንን ብዙ ጊዜ ተናግረናል፣ ተናዘናል፣ ጸጽቶናልን ብለን ተናግረናል። በእርግጥ በወቅቱ ያደረግነው እርሶም ተስፋ እንዳደረጉት የኢትዮጵያ ሕዝብም ተስፋ እንዳደረገው ዓለምም ሕዝብ ተስፋ አድርጎ ነው ያው የኖቤል ሽልማትም የሰጠው። በብዙ ነገር ዓለምም የተደናገረበት መላቅቶ የጠፋበት ዘመን እንደነበረ ይታወሳል። ግን እንደው እንደ አንድ የብአዴን አመራር ሁሉን ነገር ጨርሳችሁ ለዋት ሰጥማኑ ለኦሮሞ ብልጽግና የሰጣችሁ ነው የሚመስለው። አንድ መያዣ ማኩረፊያ እንኳን ነገር አልተዋችሁም። አዲስ አበባንም ሁሉንም ነገር ኦህዴድ ሰልቅጦ ጠቅልሎ እንዲወስድ ያደረጋችሁበት ሁኔታ ለምንድን ነው? እንግዲህ ኦህዴድ በጦርነት ስልጣን አልያዘም። እንደ ህወሓት 17 ዓመት ታግሎ ቀምሎ ስኳር በልቶ ሽንቱን ጠጥቶ የመጣ አይደለም። ምንም ደም አንድ ብልቃት ደም ሳያፈስ ነው ይህንን ስልጣን ሞጭልፎ የወሰደው። ልክ እንደ ህወሓት እንኳን ያንን ቢያደርግ መስዋዕትነት ከፍዬ ደም አፍስሼ ታግዬ ነው ያመጣሁት ብሎ ይናገራል። ብዙ ጊዜም ያም እየተናገረ ነው ስልጣን ላይ ቆየው። ኦህዴድ ግን እንደዛ የሚልበት ምንም አይነት መስዋዕትነት አልከፈለም። ስለዚህ እናንተ ሁሉን ነገር አጣችሁ ለኦህዴድ አስረክባችሁ ከላይ እስከታች ሁሉንም የተቆጣጠሩበት ምክንያቱ ምንድነው? አንድ ማክሮፊያ ነገር እንኳን አለማያዛችሁ ለምንድን ነው ብላችሁ ታስባላችሁ? እንግዲህ በመተማመን ላይ የተመሰረተ አገር የመለወጥ እንቅስቃሴ እናካሄዳለን ብለን ነው ተስፋ አድርገን የነበረው። በለውጡ አብረን የተሰለፍነው ማለት ነው። ከዚህ ማን ነው ያፈነገጠው? ብአዴን ነው ያፈነገጠው ወይስ የጠቅላይ ሚኒስትርነትን እድል ያገኘው ኃይል ነው በህዝብ ላይ በደል ወደ መፈጸም የተሸጋገረው የሚለውን ነገር ስንመለከተው የሀገሪቱ ተቋሞች እኮ አሉ። መቼም የጠቅላይ ሚኒስትር ቦታ አንድ በወንበር ነው። ፓርላማው አለ፣ የፌዴሬሽን ምክር ቤት አለ፣ የክልል መስተዳድሮቹ አሉ። እነዚህ ሁሉ ተቃና የፓርቲ መዋቅር አለ። በእነዚህ ሁሉ ቦታዎች አብይ አህመድ ምንድን ነው ያደረገው? የእነዚህ ተቋሞቹ ፋንክሽን እንዳያደርጉ ሁኔታዎቹን የነበረውን ስልጣን ተጠቅሞ ወደዛ አይነት እንትን ወሰደ። ይህን ሰው ወደ ስልጣን ማምጣቱ ላይ የተፈጠረው ችግር ያኔ ጥንቃቄ አለማድረጋችን አንድ ጊዜ ወደ ስልጣን ካወጣ ነው በኋላ ትልቁን መሳሪያ በእጁ ካስገባ በኋላ የመቆጣጠሪያ ሚኒስትሮች ሁሉንም በእሱ በሚፈልገው መንገድ እንዲሄዱ እየተዳከሙ እንዲሄዱ አደረገ። የነበሩት ተቋሞች እየተዳከሙ በሚሄዱበት ጊዜ የግለሰብ አምባገነንነት እየተፈጠረ ሄደ። ተቋሞች ከተዳከሙ መሳይ እያንዳንዳችን ምንድነው የሆነው? ግለሰቦች ነው የሆነው። አቅም የነበረ መቼ ነው? በጋራ በምንሆንበት በቲም በምንሰራበት ጊዜ ነው። አብይ አህመድ መጀመሪያ አታክ ያደረገው
ጥቃት የሰነዘረበት የቡድን ወይም ደግሞ ይሄ ቲምወርክ የሚባለውን ነው የመታው። የቲምወርክ እንዳይኖር ሲያደርገው እያንዳንዱን ሰው ግለሰብ አደረገው። ግለሰብ ማድረጉ ብቻ አይደለም፣ እርስ በርስ እንዳይተማመናል። አለመተማመን ብቻ አይደለም። አሁን በአማራ ፖለቲካ ውስጥ እንደምታየው የጎንዮሽ መናቆር፣ አንዱ አንዱን መክሰስ እስከ መጠፋፋት የሚደርስ የተዛባ መጥፎ በድርጅታችን ውስጥ እያደገ ሄደ። ምን ማለት ነው ይሄ? ከጊዜ ወደ ጊዜ የቲምወርክ እየተዳከመ ሲሄድ አቅም ነው የሚጠፋው። አቅም እየተዳከመ ሲሄድ በተናጠል ሆነ እያንዳንዱ ሰው እንደ ተናጠል በምትቆምበት ጊዜ የነበረህን ቀድሞ የነበረውን አቅም እያጣህ የምትሄድበት ሁኔታ ነው። በዚህ መንገድ ጠቅላይ ሚኒስትር አብይ የፈለገውን ነገር ለማድረግ የሚያስችለውን እድል አገኘ። እንግዲህ ሁለት ምርጫ ነበረ ማለት ነው። ይሄ ሲሆን አንዳንዱ ይሄንኑ አምኖ በዛው መቀጠል፣ ሌላው ደግሞ ይሄን አልቀበልም ያለ ትቶ መውጣት። እነዚህ ብቻ ሁለት አማራጮች ናቸው። ያመነ አሁንም ቀጠለ፣ ያላመነ ደግሞ ወጣ ከሲስተም። በዚህ መንገድ ነው የተፈጸመው። ሁለተኛ ይሄ ሁኔታ በመፈጠሩ ነው ሁሉንም ነገር የመቆጣጠር አባዜ እያደገ በመሄዱ ምክንያት አሁን እንደምታየው ኢትዮጵያ ለብዙ አይነት ቀውስ እንድትዳረግ የሆነበት ሁኔታ ተፈጠረ። ስለዚህ በመተማመን መንፈስ የጋራ ሀገር ለመገንባት የተሰለፍን ሰዎች የተወሰነው ስልጣኑን ያገኘው ኃይል እድሉን ተጠቅሞ ጥፋት ቢፈጽም ዋነኛው ተጠያቂ ያንን ጥፋቱን እየፈጸመው ያለው ኃይል ነው። መከሰስም ያለበት መጠየቅም ያለበት ኃይል ነው። ኢኳሊ ይሄንን ሰው ወደ ስልጣን እንዲመጣ ያደረገው ኃይልም የጥፋት ኃይል ወደ ስልጣን እንዲመጣ ያደረገ ኃይልም ተጠያቂ ነው። ለዛ ነው እኔ ከዚህ ሰው ጋር የቆየሁባቸው ዓመታት እማዝንባቸው ማፍረባቸው